ውድድር ውስጥ ይገባል እንዴ? ከሰውና ከአህያ ማን ይበልጣል? ሰው ይበልጣል። ለምን በለጥን? በእግዚአብሔር መልክ ስለተፈጠርን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተመልከቱ። በእግዚአብሔር መልክና ምሳሌ ተፈጥረናል። አሁን ሰዎቹ ይቃወሙናል። ምን ለማለት ነው? ከሰውና ከአህያ ማን ይበልጣል ብዬ ጠየቁት። በሱ ፈቃድ በአህያ ጀርባ ላይም ተቀምጧል፣ አህያም ተሸክመዋለች። ማን ስለፈቀደ? እግዚአብሔር ስለፈቀደ። የማቴዎስ ወንጌል ምዕራፍ 21 ቁጥር 5 ጀምሮ አንብቡት። ከቤተ ፋጌ ወደ ኢየሩሳሌም በዕለተ ሆሳዕና ሕፃናቱ እየዘመሩ ሆሳዕና ባርያም እያሉ እሱ በአህያ ጀርባ ላይ ተቀምጦ ወደ ቤተ መቅደስ ሄደ። አህያ ችላው አይደለም። አህያ የተሸከመችው በማን ፈቃድ ነው? በሱ በእግዚአብሔር ፈቃድ ነው። ስለዚህ የሰው ልጆችም በሱ ፈቃድ በሱ ቸርነት ቢሸከሙት እሱ በረድኤት በሰው ላይ ቢቀመጥ አይቻልም እንዴ? ይቻላል። ቅዱሳን እኮ የእግዚአብሔር ማደሪያዎች ናቸው። በረድኤት ያድርባቸዋል። በረድኤት በቅዱሳኑ ላይ ይቀመጣል። የዮሐንስ ራእይ ምዕራፍ 7 ቁጥር 15 ላይ ተመልከቱ። በቅዱሳኑም ላይ አድሮባቸው ይኖራል አለ። በቅዱሳኑ ላይ አድሮባቸው ምን ይላል? ይኖራል። ክርስቲያኖች እግዚአብሔር ማደሪያዎች ናቸው። እናንተ እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ተብሎ ተጽፎ እሱ በፈቃዱ እኛ ሰውነታችንን ንጹህ ቤተ መቅደስ ካደረግን ያድርብናል። እኛ ምን ሸከመዋል? በ40ና በ80 ቀን የተጠመቅን ስጋውን የበላን ደሙን የጠጣን የማን ማደሪያዎች ሆነናል? የእግዚአብሔር ማደሪያዎች ሆነናል። ስለዚህ ካህናት አባቶቻችን የቃል ኪዳኑን ታቦት በራሳቸው ቢሸከሙ የሚያስነውር አይደለም ነው እንዴ? አይደለም። ለምን በራሳቸው ተሸክመው ይወጣሉ? ለምን ያከብራሉ? ይሄም እኮ አንድ ምስጢር አለው፣ ትርጉም አለው። ከፍ አድርገው በራሳቸው አክብረው ይወጣሉ። ልዕልናህ ከፍ ያለ ነው። ዙፋንህ አይደለም በምድር በሰማይ የተዘረጋ ነው። በእሳት ዙፋን ላይ የምትቀመጥን ክብርህንና ልዕልናህን ልንገልጽ አንችልም እያሉ ከፍ አድርገው ይወጣሉ። የእግዚአብሔር ልዕልናና ክብሩ ከሁሉ በላይ ምን የሆነ ስለሆነ ከፍ ያለ ስለሆነ እነሱ አክብረው ይወጣሉ። እኛ በእልልታና በዝማሬ የቃል ኪዳኑን ታቦት እናከብራለን። እንግዲህ በቃል ኪዳኑ ታቦት ዙሪያ ላይ ጥያቄ እየተነሳብን በሃይማኖት የምንጠራጠር ካለን እግዚአብሔር በዚህ ቃል ሁላችንንም ያጽናል። ሰዎቹ ይሳደባሉ፣ ይዘልፋሉ፣ የቃል ኪዳኑን ማደሪያ ታቦቱን ይነቅፋሉ፣ ቅዱሳንን ይሳደባሉ፣ መቅደሱን ያቀላሉ። ለምን ይሆን የሚሳደቡት? ወደው አይደለም። ከኛ ለተለዩ በክህደት ላሉት ለወገኖቻችን እግዚአብሔር ማስተዋሉን ይስጣቸው። ለምንድን ነው የሚሳደቡት? ወደው አይደለም። እንዲህ ነው የሚለው የዮሐንስ ራእይ ምዕራፍ 13 ቁጥር 6 ላይ የተጻፈውን ቃል ተመልከቱ። አውሬውም እግዚአብሔርን ሊሳደብ የስድብ አፍ ተሰጠው ይላል። ለአውሬው የምን አፍ ተሰጠው? የስድብ አፍ ተሰጠው። እግዚአብሔርንና የእግዚአብሔርን ማደሪያ በሰማይ የሚኖሩትን ቅዱሳኑን ሊሳደብ አፉን ከፈተ ተብሎ ተጽፏል። አንብቡት። የዮሐንስ ራእይ ምዕራፍ 13 ቁጥር 6 ጀምሮ እግዚአብሔርን ሊሳደብ አፉን ከፈተ ይላል። ዛሬ እግዚአብሔርን የሚሳደቡ የአውሬው መንፈስ ያደረባቸው ወገኖች አሉ። እንዴት ነው እግዚአብሔርን የተሳደቡት የሚል ጥያቄ ሊኖር ይችላል። ምናልባት ደግሞ ቃሉን ለመስማት በጉባኤ መካከል የተቀመጣችሁ ብዙ ወገኖቻችን ካላችሁ አስተውሉ። እንዴት እግዚአብሔርን ሰደብን ልትሉ ትችሉ ይሆናል። ፈጣሪውን ፍጡር ከማለት በላይ ተማላጁን አማላጅ ከማለት በላይ ሰጪውን ለማኝ ከማለት በላይ ስድብ የለም ወገኖቼ። እግዚአብሔርን ሊሳደብ አፉን ከፈተ። ይሄ ብቻ አይደለም፣ ማደሪያውን ሊሳደብ አለ። መቅደሱ የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። የቃል ኪዳኑ ታቦት የማን ማደሪያ ነው?
እግዚአብሔር ማደሪያ ነች። እግዚአብሔርን ማደሪያ ሊሳደብ አፉን ከፈተ። ቃል ኪዳኑን ታቦት መቅደሱን ድንግል ማርያምን ሊሳደብ ማለት ነው። በሰማይም የሚኖሩትን ቅዱሳንን ሊሳደባል። መላእክት በሰማይ ይኖራሉ። በብሔረ ሕያዋንና በብሔረ ብፁዓንም የሚኖሩ ቅዱሳን አሉ። እነሱን ሊሳደብ አፉን ከፈተ። አውሬው ያደረባቸው ሰዎች ይሳደባሉ። የሚሳደቡት ደግሞ ወደው አይደለም፣ ስላላወቁ ነው። አንድ ጥቅስ አይተን ትምህርታችንን እንጠቀልለዋለን። እንዲህ ነው የሚለው በዚህ በይሁዳ መልእክት ምዕራፍ 1 ቁጥር 8 ላይ የተጻፈውን ቃል ተመልከቱ። አንድ ምዕራፍ ነው ያለው ሐዋርያው ይሁዳ። ቁጥር 8 ላይ ምን አለ? የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋራ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽሃለው እንጂ የስድብን ቃል ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ አለ። ምን የማይሉትን? የማያውቁትን ሁሉ ምን ያደርጋሉ? ይሳደባሉ። ስለ መላእክቱ አያውቁም፣ ይሳደባሉ። ስለ ድንግል ማርያም ክብር አያውቁም፣ ይሳደባሉ። ስለ ቤተ መቅደሱ ክብር የሚያውቁት ነገር የለም፣ ይሳደባሉ። እነዚህ ግን የማያውቁትን ይሳደባሉ። የቃል ኪዳኑን ታቦት ጥቅም ስለማያውቁ ክብሩን ስለማያውቁ ይሳደባሉ። እኛ ግን ከአባቶቻችን እግር ስር ቁጭ ብለን ስለተማርን የቃል ኪዳኑን ታቦት ክብር ስለምናውቅ እናከብራለን። እግዚአብሔር በቃሉ እንድንታነጽ ሁላችንንም ይርዳን። በምስክሩ ታቦት ላይ ሆኜ አነጋግርሃለሁ የሚለውን ርዕስ መነሻ በማድረግ ለጥያቄዎቻችን ሁሉ መልስ እግዚአብሔር ሰጥቶናል። የመከረንና ያስተማረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። ሁላችንንም በተማርነው ትምህርት ጸንተን ምግባራችንን አቅንተን ሃይማኖታችንን አጽንተን በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስቱ ይሰብስበን። ወስብሐት ለእግዚአብሔር ይቆየን። ትምህርቱን እንደሚገባ አድርገው በእውነት በወቅቱ ላለው በጊዜው ላለው ጥያቄ ምላሽ የሚሆነውን ኦርቶዶክሳዊውን ትምህርት በሰፊው ላስተማሩን ለመምህራችን ለመምህር ተስፋዬ መቆያ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያዋርስልን። አሜን። ቀሪውን የአገልግሎት ዘመናችን ሁሉ የተባረከ ያድርግልን።